ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዛሬ አንድ እንግዳ ይዘን ቀርበናል። ከዚህ በፊት የአንከር ሚዲያ ቤተሰብ የሆነ በህልውና ተጋድሎ ከፋኖ ኃይሎች ጋር አብሮ በመሰለፍ ላለፉት 2 ዓመት ገደማ ከፍተኛ የሆነ የትግል እንቅስቃሴ ውስጥ የሰነበተ ነው። የትግራይ ተወላጁ ሰለሞን ወልደ ገሪማ ለስራ ጉዳይ አሁን መቀሌ ትግራይ ይገኛል። ይህንን አጋጣሚ በመጠቀም መስመር ላይ አግኝቸው ስለ ወቅታዊው አጠቃላይ የትግል ሁኔታ አንዳንድ መረጃዎችንና እንደዚሁም አስተያየቶችን እንዲሰጠኝ ለማድረግ ነው የጋበዝኩት። ሰለሞን ወልደ ገሪማ መስመር ላይ ይገኛል። በጣም አመሰግናለሁ ሰለሞን። እኔም በጣም አመሰግናለሁ መሳይ። ከ2 ዓመት በላይ እንግዲህ በኔትወርኩ ምክንያት ዳንዴም ስንሞክር ማልሳካ ሲለ ቆይተናል። ይህንን ጥሩ አጋጣሚ እንግዲህ ከአድማጮች፣ ተመልካቾች፣ ቤተሰቦች የአንከር ሚዲያ ቤተሰቦች ጋር ለመገናኘት ስላበቃኝ እጅግ በጣም አመሰግናለሁ። እንደው አሁን ያኔ በአንከር ሚዲያ ቤተሰቦች የምትታወቀው ጋዜጠኛ ሰለሞን ወልደ ገሪማ በሚል ነው። አሁን የትኛውን እንጠቀም? ታጋይ ሰለሞን ወይስ ጋዜጠኛ ሰለሞን? ፋኖ ሰለሞን ወልደ ገሪማ የሚል አርበኛ ሰለሞን ወልደ ገሪማ በሚል ቢሆን ደስ ይለኛል። እንግዲህ አርበኛ ሰለሞን ወልደ ገሪማ የፋኖ ታጋይ ነህ። በሸዋ እዝ ስር እንደነበርክ ነው። እስቲ ምናልባት የነበርክበትን ባጭሩ ንገረንና ወደ አንዳንድ ጉዳዮች እመጣለሁ። የት ነበርክ? እስር ቤት እንደነበርክ አስታውሳለሁ። ከእስር ቤት ከወጣ በኋላ ግን በቀጥታ ወደ በረሃ ነው የገባኸው። እስቲ ባጭሩ ንገረን የነበረውን። እንግዲህ አገዛዙ ቻሌንጅ የሚያደርገው ሰው ማንም አይፈልግም። በግልጽ ነበር፣ ተደብቀን አልነበረም። ከአንከር ሚዲያ ግንኙነት ማድረገው የነበረኝ አስተያየት ሰጣለኝ የመሰለኝ እውነታውን አጣራ ነበር። አንዱ ክሴ ከመሳይ መኮንን ጋር ጥሮ እየከፈለ ያሰራሃል የሚል ነበረ። አንደኛው ከኤርትራ የደህንነት መዋቅር ጋር ግንኙነት አለ፣ አንዱ ደግሞ ፋኖን ከተማ ላይ ሆነህ እያገዝክ የሚል 3 ክሶች ነበር። ያው ምክንያት አድርገው ያስገቡኝ። ማስገባት ብቻ አይደለም፣ 2 ጥርሶቼን ሰብረው ደብድበውኝ አካል አጉድለው ነው ያሉኝ። ከዛ በኋላ ብቆይ ግን ከተማ ላይ በእርግጠኝነት የሚገኝ የነበረ ሞት ነበረና መጀመሪያ ራሴን ማዳን አለብኝ። ቀጥሎ ደግሞ ማምነውና እኔን የምደግፈው ትግል የፋኖን ትግል መቀላቀልና ለአማራ ሕዝብ ህልውና ለወጣው እኔም ስለማምንበት የአማራ ሕዝብ ህልውናን ነፃ ለማውጣት መቀላቀል ነበረብኝ። ስለዚህ በዛ ምክንያት ራሴንና የምወደውና ማከብረው የአማራ ሕዝብን ነፃ ለማውጣት ወደ በረሃ ተቀላቅያለሁ ከፋኖ ጋር ማለት ነው። እንግዲህ ሰለሞን ወደ ኋላ ለመልስና ለውጡ መጣ። ለውጡ በመጣ ጊዜ የለውጡ ደጋፊም በመሆን የለውጡ አገዛዝ በእግሩ እንዲቆም ሁላችንም እንዳደረግነው ሁሉ አንተም የዛው አካል ነበር። ከአገዛዙ ጋር ወደ እንደዚህ አይነት መሻከር ውስጥ የገባኸው በኋላም እንድትታሰር ያደረገህ ምንድን ነው? ወዲያውኑ ነው ወደ ተቃውሞ ጎራ የተቀላቀልከውና የተለያዩ መልእክቶችን ማስተላለፍ የጀመርከው? ከዛም በኋላ ተከትሎ ነው በእነሱ አይን ውስጥ የገባኸው? እንግዲህ እድል ሰጥተናል። እውነት ለመናገር በተለይ የትግራይ ተወላጅ ሆነ በዛም ወቅት ከህወሓት ጋር የነበረውን መሳሳብ የመጣውን የብልጽግና አገዛዝ መደገፍ በጣም ትልቅ ፈታኝ ነበር። ብዙ ተስፋ ነበረን በህወሓት ላይ የነበረ በሰዓቱ የነበረ ስህተት ኢትዮጵያዊነትን ይሄ ጎራ የፈጠረውን መሳሳብ ኢትዮጵያዊነት ይሄ ብሔርተኝነት ስለነበረ ወደ ኢትዮጵያዊነት ሲደልል ሰውየው በጣም በርካታ ፕሮሚስ ነበር የገባውና ያንን በማመን ሁላችንም ደግፈነዋል። እኔም አግሬሲቭሊ ከደገፍኩት ሰው ነበርኩኝ። ኢቭን በሰኔው ሰላማዊ ሰልፍ የራሱ ድራማ ከኋላ ዘግይተን ስናቅ በራሱ ድራማ የሰራው ቦምብ ፍንዳታ ብቸኛ የትግራይ ተወላጅ ባነር በትግርኛ ጽፌ የወጣ ሰው ነበርኩኝ። ከሚገባ በላይ ደግፌያለሁኝ፣ እድል ሰጥቻለሁ ብዬ አምናለሁ። መጨረሻ ላይ ግን ሰውየው የትግራይና የአገዛዝ ጦርነት ሲቆም የፕሪቶሪያ ውል ስምምነት ሲፈጠር ወደ አማራ ፊቱ ሲያዞር ትጥቅ አውርድ ሲል እንዴ ለምንድን ነው ትጥቅ የሚያወርደው? ሲጀመር ትጥቁን አማራ ፋኖ ወይም ሚኒሻው በራሱ የታጠቀ ነው፣ የሰጠኸው ትጥቅ የለም። ሲቀጥል ስጋት አለኝ የሚል አለ። በተለያዩ አቅጣጫ ስጋቶች አሉ። ይህን ስጋት ደግሞ እኔ እጋራዋለሁ። ይህን አካሄድ ልክ አይደለም። ኢቭን ትጥቁ እንኳን የሚያወርድ ከሆነ ትጥቁ ትገዛዋለህ እንጂ አትቀማውም። በሬውን ሽጦ የታጠቀው እንዴት አምጣት ባለህ ልክ እንደሰጠው የሚል ጃስቲፋይ የሚያደርጉ እውነታውን የሚገልጹ እንትኖች ሳደርግ ገለጻ ሳደርግ ምን አባህ ገባህ ወደሚል ወደ መሳደብ ማሰር በተደጋጋሚ ነበር የታሰርኩት። መጨረሻ ላይ ግን ያው ወደ አዋሽ ወስደው ከባድ ጉዳት ሲያደርስብኝ ኢቭን ሲወጣ ኮማንደር አዱኛ ምናምን የሚባሉ 6 ኮማንደር ተሰብስበው አሁን ስተማርክ ወይ አርፈህ ትቀመጣለህ ወይ ከቻልክ ብልጽግና ደግፍ። በግልጽ አማርኛ 3 አማራጭ ነው የሰጡኝ። ከቻልክ ብልጽግና ደግፍ፣ ካልሆነ አርፈህ ተቀመጥና ንግድህን አድርግ። ከዚህ ውጭ ሆናለሁ ካልኩ ውጭ ለመውጣት ፍላጎት ካለህ እናመቻችልህ፣ ከዚህ ውጭ ግን በራስህ ትፈርዳለህ አሉኝ። ኦልሬዲ
የኔ ምርጫ ከሶስቱም ውጭ ነበረ። ስደትም አልመረጥኩም፣ አርፌን ባርነት መቀበል አልመረጥኩም እና ወደ ጫካ ወደ ፋኖ እኔ ጋር የታሰሩ በርካታ ልጆች ቀጥታ እንደተፈቱ ወደ ጫካ ስለተቀላቀሉ ያንን አቅ ስለነበረ ደውዬ ወደ እነሱ መቀላቀል እንደምፈልግና የአማራ ህልውና ትግል እኔም እንደምደግፈውና ወደዛ መምጣት እንደምፈልግ ሲነግራቸው ነው እንኳን ደህና መጣህ ብለው የተቀበሉኝ። በታማኝነት ሚስጥር ጠባቂነት ለእውነት ትግሉም ስለማምንበት ለ2 ዓመት ከ6 ወር ቆይቻለሁ በረሃ ላይ። አሁንም እዛው ነኝ ያለሁት። አሁንም የፋኖ አባል ነኝ። አሁንም የፋኖ ኃላፊነት ተሰጥቶኝ ነው እየተንቀሳቀስኩ ያለሁት እና በዚህ ነበረ ወደ ፋኖ ገባሁት። እንግዲህ አርበኛ ሰለሞን ምናልባት የትግራይ ተወላጅ ሆኖ ያው መሰረታዊም ጥያቄ ስለሆነ ነው የትግራይ ተወላጅ ሆነ የፋኖን ትግል ስትቀላቀል በግራ በቀኝም የሚመጣ ድጋፍም ተቃውሞ ይኖራል። በተለይ ያው የፋኖ ትግል መነሻውም ከህወሓት ጭቆና ጋር በተያያዘ በኋላም የኦህዴድ ብልጽግና ያመጣው አጠቃላይ ጭቆና እርምጃዎች ናቸው የፋኖን ትግል የወለዱትና በስፋት እንዲቀጣጠል ያደረጉት። ስለዚህ የትግራይ ተወላጅ ሆኖ የፋኖ ታጋይ መሆኑ አልከበደም? ግራም በቀኝም የነበረው ድጋፍና ተቃውሞ ምን ነበረ? ኦፍኮርስ በጣም መሳዬ የኔ ታሪክን ወደ ኋላ ተመልሰህ ስታየም አንተ በሰፊው ስለምታቀኝ ስለ ኢትዮጵያዊነት ስለ አንድነት ነበር ማቀነቅነው። እሱ አንድ ትልቅ ጥቅም ለእኔ ሰጥቶኛል። ምክንያቱም እዛ ስገባ የብልጽግና ደጋፊዎች አገዛዝ ሰዎች ወደ ኋላ እየሄዱ ከማህበራዊ ሚዲያ ለህወሓት ስለው የነበረ ወይ ምናምን ለአማራ ምስል ነበር ብለው አትሊስት ለህዝብ ለአማራ የተቃወምኩት ወይም ስለ ወልቃይትና ራያ እንደዚህ ሲል ነበር ምናምን የሚሉትን ጭራሽ እኔ እሱም ስለማላምንበት ጀምሮም ጀምሬ ለመጎተት ሞክሯል። ኢቭን በእንትን ሰርተዋል። ፌክ ኤዲቲንግ እየሰሩ እሱ እኮ እንደዚህ ሲል ነበር ብለው ከፋኖ ጋር ለማጋጨት ኤክስትራ ሂደዋል። ግን አልተሳካላቸው። ምክንያቱም እውነታውን አብዛኞቹ ስለሚያውቁኝ ስለነበረ ያን ስልህ ግን ፈተና አልገጠመኝም ማለት አለ። እውነቴን ነው የምልህ ሰማይ እስከሚደፋብኝ ድረስ በጣም የጨለመብኝ ቀን ግን ነበረ። አንዳንዴ ከሳሽህ ዋስህ ከሳሽ ሆኖ አይምጣ። ዋስህ ከሳሽ ሆኖ በሚመጣበት ጊዜ በጣም ከባድ ነው። ወደ ጫካ ሲሄድ እቀበልሃለሁ ብሎኝ ከኔ ጋር ታስሮ የነበረ ሰው በጣም ሲጨቀጭቁት ከጭንቀቱ የተነሳ ነው። ኦፍኮርስ እኔን ስለማያቀኝ እዛም ሰው ወደ በረሃ ሲሄድ የሚያውቁን ሰዎች አደራ ብለውታል። አዲስ አበባ ውስጥ የነበሩ ሰዎች ለሁለታችን የሚያውቁት። ስለዚህ እዛ ሄጄ የሆነ ድንገት እኔ እንደሚሉት የህወሓት ተልእኮ ወይም ብልጽግና ተልእኮ ይዤ ከሆነ የገባሁት ልጁ አንተ አምጥተህ እንደዚህ ጉዳረከን ሊሉት ነው። እዛም ገብቼ ደግሞ የሆነ አደጋ ቢደርስብኝ ወስደህ አስገደልከው ሊባል ነው እና በጣም ሲጨነቅ ነበርና የሆነ ትልቅ ስብሰባ ላይ በቃ ይሄ ልጅ ከዚህ ትግል መሄድ አለበት የሚል ጥያቄ አነሳ። ሰርፕራይዚንግሊ ሙሉ እዛ የነበረው ለምን አመጣኸው ለምንድን ነው የሚሄደው ያልከውስ ማረጋገጫ ምን አለ? እኛ እስከመጣ ድረስ አሁን በጣም ጠንክሮ እየሰራ ነው። በሚዲያም በኩል በተለያየ መንገድ እያገዘን ነው። ኢቭን በራሱ ተነሳሽነት በ100 ሺዎች ወደ 400 ምናምን ሺህ ብር ራሱ አምጥቶ መድኃኒት ገዝቶ ለሕክምና መድኃኒቶችን አስገብቶ በሙያውንም ጭምር እያገዘን ነው። ስለዚህ በምንድን ነው ይህን ልጅ የምትገፋው የሚል ከባድ ውይይት ተደረገ። መጨረሻ ላይ እንዲያውም እንደ ተራ አባል ሳይሆን ስራ አስፈጻሚ ሆኖ መቀጠል አለበት ተብሎ ይሄንን ኃላፊነት ተሰጥቶኝ እንድቀጥል አድርጎኛል። ግን ያኔ በጣም ነበር የከበደኝ። እሱ ካልመሰከረልኝ ማን እዛ ያቀኛል የሚል ነበርና መጨረሻ ግን ኮንግራ ነው ያልኩት። ምክንያቱም ጭንቀቱን ስለማውቀው መጨረሻ ላይ ኃላፊነት የወሰደው ነበልባል ነው። የነበርኩበት ክፍለ ጦር ነበልባል ኃላፊነት ወሰደ። አደጋም ቢመጣ ተጠያቂ ነው። እኔም ችግር ከፈጠርኩኝ ተጠያቂ ድርጅት ነው። ስለዚህ በዛ መልክ በኃላፊነቱ ተሰጥቶኝ ፈተናዎችን አልፌ መልካም እና እነዚህ ሁሉ ፈተናዎችን አልፌ አማራ ፋኖ ብሔራዊ ንቅናቄም ሰጠኝን ኃላፊነት በአግባብ ተወጥቼ የድርጅቱ ሚስጥር በመጠበቅ ታማኝ ለድርጅቴ በመሆን ከነበርኩበት ክፍለ ጦር ወደ ላይ ስራ እንፈልግሃለን ተብዬ ከክፍለ ጦር ወደ ኮር አስረከቡኝ። ከኮር ደግሞ ወደ እዝ ተረክቤ አሁን በአማራ ፋኖ ብሔራዊ ንቅናቄ በላይኛው ስራ ተሰጥቶኝ በመስራት ላይ ይገኛለሁ። ለጊዜው ያን ስራ በራሱ ሰዓት እስከሚገለጽ ቢቆይ ደስ ይለኛል። ብቻ ግን በላይኛው አመራር ሆኜ አሁን ለድርጅቴን እየሰራሁ እገኛለሁ ማለት። እንደው አርበኛ ሰለሞን የፋኖን ትግል በእርግጥ የአማራን ሕዝብ ህልውና ለማረጋገጥና የመጣበትን አደጋ ለመታደግ ለመከላከል የተወለደ ንቅናቄ እንደሆነ ይታወቃል። ነገር ግን በአማራ ተወላጆች ብቻ የሚንቀሳቀስ እንዳልሆነ የኦሮሞ ተወላጆችም የሶማሌ ተወላጆችም እንደዚሁም አንተን መሰሉ የትግራይ ተወላጆች እስከ ኃላፊነት ጭምር ቦታ ይዘው መስዋዕትነት እየከፈሉበት ያለ ንቅናቄ ነው። ለማንኛውም እስቲ ያለፉት 2 ዓመት ከ6 ወር እንግዲህ ጫካ መግባት ምን ያህል ከባድ እንደሆነ በተለይ አዲስ አበባ ከተማ ለምደ ያንን አየር ለምደ ያንን በተወሰነ ደረጃም ቢሆን ከጫካ በተሻለ ሁኔታ ምቾት ያለበት ቀጠና ነበር። ከዛ ወጥተ በረሃ
ውስጥ ገብተ መሳሪያ ተሸክመ ከወዲ ወዲያ በጣም ከባድ ነው። እንዴት ነበረ እንደው ውጊያዎች ውስጥስ መስዋዕትነቱን የፋኖን አጠቃላይ እንቅስቃሴ ያለፉትን 2 ዓመት ከ6 ወር እንደው ባጭሩ ብትገልጽልን ቆይታል። እንግዲህ ትግል መኖር ሲከለከል ቁመህ ከመሞት የምትመርጠው እንጂ ጦርነትን የሚመርጥ ማንንም ህሊና ያለው ሰው የለም። መሳዬ በጣም አገዛዙ ጨካኝ ነው። ነገርኩህ እንግዲህ 2 ጥርስ የመንጋጋ ጥርሶችን ሁለቱም አስወልቀውታል ሲደበድቡኝ። ከዛ በላይ መሞት ነው የሚጠበቅብኝና እዛ ከጠበቁኝ ይገድሉኛል። ዝም ብለህ ከመሞት ደግሞ ራስን አድነህ ህዝብህንም አድነህ ፍትሃዊ የሆነ ሞት ብትሞት ትመርጣለህ እንጂ ኦፍኮርስ ከትምህርትም ትምህርት ከሀብትም ሀብት ቤተሰብ ወደ ኋላ በትኝ ሁሉም ነገር ቤተሰብ ልጆችን ምንም ጥለህ ስትወጣ ዋጋ ታስከፍላለህ። ነገር ግን ኦልሬዲ እዛ ብትቆይ ትሞታለህ። ሁለተኛ ደግሞ እንደ ህዝብም እንደ አገርም እያየው ነው ትንሽ በዚህ ከቀጠለ እንደ ሊቢያም እንደ ሶሪያም እቺ ሀገር ተበታትና ሁሉም ህፃን ልጅን ይዘው ስደት የማያወጣበት ምንም ምክንያት የለም። አዲስ አበባ ጎዳና ፖስ ከሶሪያ መጡት ከየመን የመጡት እርዳታ ስንሰጣቸው ህፃናት ይዘው አይተናል። ያንን ወደ ቤታችን እስከሚመጣ አንጠብቅም። እንግዲህ የነበረን አማራጭ የግዴታ ነው። ምቾትን ትተህ ሁሉም ነገር እንትተህ ትገባለህ። ኦፍኮርስ ከሞት ጫፍ የወጣህበት ጊዜ አለ። ከጥላት ጋር ትንቅንቅ ውስጥ ገብተን የ100 ሜትር ምናምን የጨበጣ ውጊያ ውስጥ ገብተን ከነመቶ አለቃ ይላቅ ብርሃን የስከሰም ዋና ኮር አዛዥ በነበረበት ወቅት 50 አለቃ ፍቃድ ጥላሁን የነበልባል ክፍለ ጦር ዋና መሪ እነዚህ በነበሩበት አጋጣሚ ጥላት በተኛንበት መጥቶ ከቦሊ ይዘን የጨበጣ ውጊያዎችን አልፈናል። ከሞት ወተናል። በርካታ ጓዶችንም ሰውተናል። በርካታዎችም ቁስለኛ ሆነው አሉ እስካሁን እና ይሄንን ሁሉ ግን መርጠው አይደለም ተገደህ የምትገባው ነው። ስለዚህ እኛ መስዋዕትን ሆነን እንኳን ኢትዮጵያን ጠንታ የምትቀጥልበት እድል ከተፈጠረ አንዳንዴ ትመርጠዋለህ። ሰው ሁሉ ምን አገባህ አንተ ወይ ገንዘብ አላጣህ ወይ ትምህርት ትንሽነት የሌለው ምን አግብተህ ነው የሚለው እንጂ የሁሉም ሰው ጥያቄ ናትና ግን አንዳንዴ the problem is that እኔ የማየውን አንተ አልታየህም ነው እንጂ የምለው ለሰው ብዙ እንደዚህ ምን አገባህ ብሎ ከመጣ አትደክምም ለማስረዳት። ምክንያቱም በዛ ልክ ሊረዳህ በጣም አንዳንዱ ይከብድሃል። ዝም ብለህ የበረከቱ ተካፋይ አድርገህ ብቻ ብለህ ነው የምታልፈው እና እውነት ለመናገር በጣም የድሮን ጥቃቶች እኛ ላይ ተመክሯል። ያው ንጹሃን ሲሞት አይተናል። ህፃናት፣ እናቶች፣ አባቶች ያለ ምንም ኃጢአታቸው እህላቸው ሲቃጠል በእኛ እዛው ቀጠና በነበርኩበት በሸዋ ላይ ብዙ ግፎች አይተናል። ግን አንዳንዴ የኔ ምጣላውን አብይ አህመድ በመሆኑ ሁሌ እድለኛ ነን እላለሁ። ምክንያቱም እንደ አብይ በቃ ራሱን ትግሉ ወደፊት እንዲፈጥን ካደረጉት አንዱ ራሱ አብይም ጭምር ነው። ግፍ የሚፈጽመው ሊያንበረክክ ይመስለዋል ህዝቡን፣ ግን ህዝቡን አያንበረክክም። የባሰ ተቆጥቶ ወደ ትግሉ በፍጥነት እየገባና ያሸነፍን እየሄድንበት ያለ ነው። ቀጠናው ትስስር ትግራይና አማራ እኮ ሳይፈልግ ነው እያስተሳሰረው ያለው እና አንዳንዴ የኛ ተጋጣሚ አብይ ማድረጉ እንደ ጸጋ ነው የሚወስደው ሁሌና በርካታ እውነት ነው። ምቾትን ሁሉ ትተን በርካታ ዋጋ ተከፍለበታል፣ እየከፈልንም ነው። አሁን ግን የደረሰ ይመስለኛል። መቋጫው በቅርብ ይመስለኛል እያየሁት ባለው ነገር።